እና ያንን በተመለከተ የተለያዩ የስተት ትምህርቶች የስተት ትንቢታዊ አሰራሮች ቤተክርስቲያን ውስጥ ሊገቡ እንደሚችሉ ወደ ዘመናችን አምጥተን በዛ ላይ ተነጋግረናልና ቃል የእግዚአብሔር ቃል ላይ በግልጽ የስተት አሰራሮችን በተመለከተ ማስጠንቀቂያ ተጽፎ ይያለ የስተት ትንቢታዊ አሰራሮችን ማስጠንቀቂያ ተጽፎ ይያለ ለምንድነው ሰዎች የሚሳሳቱት ብለን ብዙ ጊዜ ሁለት ዋና ምክንያቶችን ያነሳነው ለቃሉን ካለማወቅ የተነሳ ወይ ደግሞ ለቃሉ ክብር ካለመስጠት የተነሳ ቃሉን ካለመውደድ የተነሳ ቃሉን ሲሪየስሊ ካለመውሰድ የተነሳ ሰዎች ሊሳሳቱ በሚያሳስቱ ሰዎች ሊሳሳቱ እንደሚችሉ ተነጋግረናል። ግን ለረጅም ጊዜ የተነጋገርነው ቅድም ባነሳሁላችሁ በዚህ በመንፈስ ቅዱስ ጉዳይ ነው። መንፈስ ቅዱስን በተመለከተ የሥላሴ አንደኛው አካል የሆነውን አብ ወልድ መንፈስ ቅዱስ እንደምንል እሱም በሙላት መለኮት የሆነ እንደሆነ ተነጋግረናልና መንፈስ ቅዱስ መምጣቱን በተመለከተ ያበሰረልን ጌታ ኢየሱስ ክርስቶስ ራሱ እንደሆነ አስቀድሞ የነገረን ይመጣል እኔ ሲሄድ እሱ ይመጣል እሱ ይተካል እና መተካቱ ዋነኛ ጉዳይ እንደሆነ ነግሮን እንደነበረና ደግሞ ማንንም የተጠማ ቢኖር ዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ ማንንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ እንደተናገረ ወንጌላዊ ዮሐንስ ደግሞ ያንን የተናገረው ስለ መንፈስ ቅዱስ ነው ብሎ እንዳብራራ ያንን ለረጅም ጊዜ አንስተን ተነጋግረናል እና ሕዝቅኤል 47ን ወስደን ኢየሱስ ክርስቶስ ምናልባት የጠቀሰው ያንን ክፍል ሊሆን ይችላል ብለን መንፈስ ቅዱስ በዛ ወንዝ እንደሚመሰል በአንድ ጊዜ ግን ወደ ሙላት እንደማይመጣ በሂደት ግን ሰው ራሱን ለመንፈስ ቅዱስ በሰጠ መጠን ወደ ሙላት ሊደርስ እንደሚችል ነው ስንነጋገር የቆየነው። በመንፈስ ከመወለድ አንስቶ በመንፈስ መመላለስን ተመልክተናል፣ በመንፈስ መጸለይን ተመልክተናል፣ በመንፈስ መንፈሳዊ ጦርነትን ከርኩሳን መናፍስት ጋር ከአጋንንቶች ጋር ማለትም ከአለቆች ከስልጣናት ከዚህ ከጨለማ ዓለም ገዦች እንደገና በሰማያዊ ስፍራ ካሉ ከክፋት መንፈሳዊ ሰራዊት ኃይላት ጋራ በመንፈስ ቅዱስ እርዳታ በመንፈስ ቅዱስ ድጋፍ ጦርነትን ማድረግ እንደምንችል ተነጋግረን ነው የቆየነውና ባለፉት 2 ሳምንታት እየገባነው ወደ ሙላት ነው የመንፈስ ቅዱስ ሙላት ሰው ራሱን ለመንፈስ ቅዱስ በሰጠበት ልክ ሙላት እንደሚገለጥ ወይም ደግሞ ጌታ ኢየሱስ ክርስቶስ ቃል እንደገባው የሕይወት ውሃ ወንዝ ከሆዱ ውስጥ እንደሚፈልቅ ይሄንን ተነጋግረን ነበርና እያንዳንዱ አማኝ ጌታ ኢየሱስ ክርስቶስን እንደግል አዳኙ ከተቀበለና የመንፈስ ቅዱስን ጥምቀት ከተቀበለ በኋላ ወንዝ ለመሆን እንደሆነ እግዚአብሔር የጠራው ወንዝ ለመሆን እንደሆነ እግዚአብሔር ያደለው ይሄንን ተነጋግረናል። ሰው እንግዲህ ራሱን ከሰጠ ለመንፈስ ቅዱስ በሙላት ራሳችንን ከሰጠን ወደዛ ያደግን እንሄዳለን ወደዛ ሙላት እንሄዳለን ለሌሎች ባርኮት እንሆናለን ማለት ነው። በመድር ላይ ያለ ይሄ አጭር የሆነ ዘመናችን አጭር የሆነ ህይወታችን መጽሐፍ ቅዱስ እንደሚናገር በመድር ላይ እንደ ጥላ እንደሆነ ያለነው አስረግጦ ይነግረናል። እንደምፋሎት እንደሆነ ያለነው አሁን ታይቶ እንደሚጠፋ እንፋሎት እንደሆነ በመድር ላይ ያለነው ይነግረናል። ያ አጭር የጊዜ ቆይታችን በመድር ላይ የምናደርገው ቆይታችን በፍሬ የተሞላ ይሆናል ማለት ነው። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንደዚህ ነው ቃል የገባላቸው ፍሬ ልታፈሩ ፍሬያችሁም ደግሞ ሊኖር ሾምኳችሁ ፍሬያችን በዚህ ምድር ላይ የምናፈራው ፍሬ በመንፈስ ቅዱስ ኃይል የምናፈራው ፍሬ በዚህ ምድር ላይ ብቻ የሚቆይ ሳይሆን ዘላለምን የሚነካ እንደሆነ ነው ቃል የገባው እና ለመንፈስ ቅዱስ ስንሰጥ ለመንፈስ ቅዱስ ራሳችንን ስንሰጥ ሙላት የሚባለው ውስጥ እንገባለን ማለት ነው። ሙላትን በተመለከተ ባለፈው 15 ቀን እንዳነሳ ነው እስከ ቁርጭምጭሚት ባለው ውሃ የሚሆን ነገር አይደለም፣ እስከ ጉልበት ባለው ውሃ የሚሆን ነገር አይደለም፣ እስከ ወገብ ባለው ውሃ የሚሆን ነገር አይደለም። ነገር ግን በሙላት ውስጥ
የሚመጣ ነገር ነው። በቁርጭምጭሚት እስከ ቁርጭምጭሚት ባለው ሰው የራሱን ፈቃድ ማድረግ መብት አለው። እስከ ጉልበትም ባለው እስከ ወገብም ባለው ትንሽ ውሃው ይታገለው ይሆናል እንጂ የራሱን ፈቃድ እሱ ወደ ፈለገበት አቅጣጫ የመሄድ መብት አለው። ነገር ግን ሙላት በሚሆንበት ጊዜ ግን ውሃው ነው ተሸክመው የሚወስደው። ማለትም ባጭሩ የመንፈስ ቅዱስ ፈቃድ በዛ ሰው ሕይወት ይፈጸማል ማለት ነው። ጌታ ኢየሱስ ክርስቶስ ያለኔ ምንም ነገር ማድረግ አትችሉም ብሎ ሲናገር የነበረው ለመንፈስ ቅዱስ ስለመሰጠት እንደሆነ ሙሉ የሆነውን የእግዚአብሔርን ሐሳብ በወንጌሉ ስንመለከት ማግኘት እንችላለን። እና ራሳችን ለመንፈስ ቅዱስ ስንሰጥ ወደዚህ ወደ ሙላት እንገባለን ማለት ነው። ለበረከት እንሆናለን ማለት ነው። ውሃው ወደ ወንዝ ውስጥ ወንዙ ወደ ባህሩ ሲገባ ይላል ሕዝቅኤል 47 ላይ የረከሰው ውሃ ይፈወስ ነበር ይላል። ስለዚህ ከአማኝ ውስጥ የሚወጣው የመንፈስ ቅዱስ ተጽዕኖ በአካባቢው ያለውን ህብረተሰቡን ይፈውሳል ማለት ነው። የረከሰውን ነገር ሁሉ ያስወግዳል ማለት ነው። አካባቢው ባለው ርኩሰት ተጽዕኖ ስር አይወድቅም ወይም ደግሞ አይበከልም። ነገር ግን የተበከለውን ውሃ የረከሰውን ውሃ የሚፈውስ ይሆናል። ደግሞ በዛውም ደግሞ በዛ አካባቢ አሶች ይበዙ ነበረ ብሎ ደግሞ ይናገራል። እና ከአማኙ ሆድ ውስጥ በሚፈልቀው በዛ በህይወት ውሃ ወንዝ ብዙ ሰዎች ወደ ድህነት እንደሚመጡ እና አማኙ ህይወቱ በመድር ላይ ዝም ብሎ ከንቱ እንደማይሆን ውጤታማ እንደሚሆን ለሌሎች መዳን እንደሚሆን በዚህ መገንዘብ እንችላለን ማለት ነው። ስለዚህ መንፈስ ቅዱስን በተመለከተ እንደ ቀላል መቁጠር የለብንም። ደጋግሜ እንደተናገርኩት መንፈስ ቅዱስን በመግፋታችን ነው ብዙ ችግር ውስጥ እየገባን ያለነው። ብዙ ግራ የሚያጋቡ ምስቅልቅሎች ውስጥ እየገባን ያለነው ለመንፈስ ቅዱስ ካለን አናሳ ግምት እየተነሳ ነው ብዬ እኔ በግሌ አምናለሁኝ። ቃሉን ያለማወቅ፣ ቃሉን ያለመውደድ፣ ቃሉን ያለማክበር ብቻ ሳይሆን የቃሉን የተነፈሰውን ቃሉን የሰጠንን መንፈስ ቅዱስን ካለማክበር የተነሳ ለሱ ስስ ካለመሆን የተነሳ ችግሮች እንደሚፈጠሩ እሙን ነው። አሁን በቤተክርስቲያን የምናያቸው ብዙ ግራ የሚያጋቡ ችግሮች መንፈስ ቅዱስን ካለማድመጥ የተነሳ ለመንፈስ ቅዱስ አክብሮት ከማጣት የተነሳ እንደሆነ አምናለሁና ቤተክርስቲያን መመለስ አለባት። መንፈስ ቅዱስ መፈለግ አለበት። መንፈስ ቅዱስን መውደድ አለብን። መንፈስ ቅዱስን ማድመጥ አለብን። መጽሐፍ ቅዱስ እንደሚናገረው ጆሮ ያለው ሁሉ መንፈስ የሚለውን ይስማ፣ መንፈስ ቅዱስ የሚናገረውን ይስማ። ስንጸልይ መንፈስ ቅዱስን ማማከር አለብን። ረድኤቱን መጠየቅ አለብን። መንፈሳዊ ጦርነትን በመናካሄድበት ጊዜ ሁሉ የመንፈስ ቅዱስ ረድኤትን መጠየቅ አለብን። ምክንያቱም እሱ ስለሚያውቅ እንዴት ድል ማድረግ እንደምንችል ማሳየት ስለሚችል ይህንን ማድረግ አለብን። እና ደግሞም ደጋግሜ ያሳስባቸዋለሁ፣ ስለ መንፈስ ቅዱስ እግዚአብሔርን ማመስገን አለብን። የመንፈስ ቅዱስ ማደሪያ ተብሎ መጠራት፣ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ መንፈስ ቅዱስን በእናንተ ውስጥ እንደሚያደር ይህንን አታውቁምን ሲል ቀላል ነገር እንዳልሆነ አንደኛ ቆሮንቶስ ምዕራፍ 3 እንደገና ምዕራፍ 6 ላይ ጳውሎስ ደግሞ ያንን ሐሳብ ያነሳዋል ለቆሮንቶስ ቅዱሳን። ይሄ ቀላል ነገር አይደለም። መንፈስ ቅዱስ ብዙ ጊዜ ደጋግሜ እንደተናገርኩት ሰመመን አይደለም፣ ኢማጂነሪ አይደለም፣ ምናባዊ አይደለም። መንፈስ ቅዱስ ፐርሰን ነው። መንፈስ ቅዱስ አካል ነው። መንፈስ ቅዱስ እኔ ባይ ነው እና ከመንፈስ ቅዱስ ጋር ሰው መቆራኘት ይችላል፣ መናበብ ይችላል፣ ማድመጥ ይችላል፣ በመንፈስ ቅዱስ መመራት ይችላል። መንፈስ ቅዱስን ደግሞ እምቢ ብሎ ማሳዘን ይችላል። ይህንን በኢሳይያስ 63 ላይ እግዚአብሔር ሕዝቡን እያማረረ ሲናገር ያንን ታገኛላችሁ። እና በጭንቀታቸው ሁሉ አብሯቸው ተጨነቀ፣ በመከራቸው ጊዜ አንስቶ ተሸከማቸው። እነሱ ግን ለዛ የከፈሉት ወረታ ምን እንደሆነ እዛ ክፍል ላይ ስትመለከቱ ቅዱስ መንፈሱን አስመረሩ ነው የሚለው። ባለማድመጥ፣ አንገተ ደንዳና በመሆን የሚናገረውን ነገር ባለመስማት፣ ለሱ ለመታዘዝ ሳሚት ለማድረግ ፈቃደኛ ባለመሆን አስመረሩ። ስለዚህ እግዚአብሔር ተመልሶ ጠላት ሆናቸው ተዋጋቸው ነው የሚለው። ይሄ ከባድ ነገር ነው። ጠላት ቢዋጋችሁ ወደ እግዚአብሔር መሸሽ ትችላላችሁ። እግዚአብሔር ራሱ ሲዋጋችሁ ግን ምንም ማምለጫ የለም።
ስለዚህ ለመንፈስ ቅዱስ መጠንቀቅ መንፈስ ቅዱስን ወደ ጉባኤያችን ሁሉ መጋበዝ ሀልወቱን መሻት መገኘቱን መፈለግ መንፈስ ቅዱስን መውደድ በሕይወት ዘመናችን ፍሬያማ እንድንሆን ውጤታማ እንድንሆን ጠላቶቻችንንም ደግሞ በቀላሉ እንድንረታ ጠላቶቻችን በቀላሉ እንድናሸንፍ ይረዳናል። ስለዚህ ዛሬም መንፈስ ቅዱስን በተመለከተ በሐዋርያት ሥራ ምዕራፍ 1 ላይ ከዚህ በፊት እንዲሁ በቃል ጠቅሰናል። ዛሬ ግን አንብበን እንድንጀምር ፈልጋለሁ። በዛ ላይ ተመስርተን ስለ ሙላት ወይ ደግሞ ስለ ሪቫይቫል አሁን ይነሳል ብለን ስለምናምነው ሪቫይቫል እንድንነጋገር በጥቂት እንድንነጋገር ፈልጋለሁ። ምዕራፍ 1 የሐዋርያት ሥራ ምዕራፍ 1 ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፉ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብረው ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ ይላል። እንግዲህ በዚህ ክፍል ላይ ስንመለከት ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ከእርገቱ በፊት ለደቀ መዛሙርቱ ለሐዋርያቱ የሰጣቸው ቃል ኪዳን እንደሆነ ሁላችንም እናውቃለን። እና ባለፈው ጊዜ አንስቼዋለሁ። የሚገርመው ነገር ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለ40 ቀናት በምድር ላይ በቆየባቸው በእነዚያ ጊዜያት ስለ ምድራዊ ነገር አይደለም የነገራቸው ስለ እግዚአብሔር መንግስት ነው። ለ40 ቀናት የነበረው ስብከት ስለ እግዚአብሔር መንግስት ነው። እና እነሱ ስለ እግዚአብሔር መንግስት እየነገራቸው እነሱ ይከነከናቸው የነበረ ጉዳይ የራሳቸው መንግስት ጉዳይ ነው። የይሁዳ መንግስት የእስራኤል መንግስት በዛን ጊዜ በሮማውያን አገዛዝ ስር ስለነበረች ሮማውያን በዛን ጊዜ የነበረውን ዓለም በስራቸው በቁጥጥር ስር አውለው በቀኝ አገዛዝ ስር አውለዋቸው እንደነበረ የታወቀ ስለሆነ እነሱ ተስፋ ሲያደርጉ የነበረው ሲጠብቁ የነበረው ያንን ቀንበር የሮማውያንን ቀንበር ሰብሮ ነፃ እንደሚያወጣቸው ወደ ቀድሞ በተለይ በዳዊት ዘመን በሰለሞን ዘመን ወደ ነበረው ወደዛ ክብራቸው እንደሚመልሳቸው ነበረ ተስፋ የሚያደርጉት። ነገር ግን ይህንን ጥያቄ ባነሱለት ጊዜ እሱና እነሱ አልተናበቡም ማለት ነው። እሱ ዋና ስለሆነ ነገር ነው የሚነግራቸው። እነሱ ደግሞ ሌላ ነገር ነው ልባቸውን ሲከነክን፣ ብሔራዊ ስሜት ነው ልባቸውን ሲከነክን የቆየው እና እንዳልተናበቡ ሲያውቅ ከ40 ዓመታት በኋላ እሱ ካረገ በኋላ ታይተስ የተባለ የቲቶ የተባለ የሮማን ጀነራል መጥቶ ከተማይቱን ድምጥማጧን እንደሚያጠፋ ቤተ መቅደሱ እንደሚፈርስ በሚሊዮን የሚቆጠሩ ሰዎች እንደሚታረጉ እንደ በግ እንደሚታረዱ ብዙ ደም በኢየሩሳሌም እንደሚፈስ ይሄንን አልነገራቸውም። በጥበብ ግን ይሄን ነገር አላቸው። አብ በገዛ ስልጣኑና ፈቃዱ ያደረገውን ነገር ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን ከእኔ የሰማችሁትን አብ የሰጠውን ተስፋ ጠብቁ። ያም ደግሞ ማን ነበረ? ያም ደግሞ መንፈስ ቅዱስ እንደሆነ እናውቃለን። እና መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ዱናሚስ ትቀበላላችሁ። ራሱን በራሱ የሚያድስ ኃይል ዱናሚስ የሚለው የግሪኩ ቃል ይሄ ዳይናማይት የሚለውን ወይም ደግሞ ድማሚት የሚለውን ቃል ያገኘነው ከዛ ነው። ወይም ደግሞ ዲናሞ ይሄ የሚንቀሳቀስ ተንቀሳቃሽ ሞተር ስሙን ያገኘነው ከዚህ ነው። እና ያንን ኃይል በውስጣችሁ ይኖራል፣ ውስጣችሁ ይመጣል እና ያንን ጠብቁ ብሎ ጌታ ኢየሱስ ክርስቶስ እዚህ ላይ ቃል እንደሰጣቸው እናውቃለን። ምዕራፍ 2 ላይ ልክ
እግዚአብሔር ተስፋ እንደሰጠው ጌታ ኢየሱስ ክርስቶስም ደግሞ እንደነገራቸው መንፈስ ቅዱስ በጴንጤቆስጤ ቀን ተሰብስበው በነበሩበት ስፍራ 120 የሚሆኑ ተከታዮቹ ላይ መንፈስ ቅዱስ እንደወረደ እናውቃለን። ከዛ በኋላ ነው የቤተ ክርስቲያን ታሪክ በጣም በከፍተኛ ሁኔታ የተለወጠው። ነፍሳት መዳን የጀመሩት፣ ተአምራቶች ድንቆች መሆን የጀመሩት። ወገኖቹ ያለ መንፈስ ቅዱስ አሁንም ደግሜ እናገራለሁ እውነተኛ ለውጦች ሊሆኑ አይችሉም። እውነተኛ ተአምራቶች ሊሆኑ አይችሉም። እውነተኛ ሪቫይቫል ሊነሳ አይችልም። ወደ ሙላት መግባት ካስፈለገ፣ ወደ ሪቫይቫል መግባት ካስፈለገ ለመንፈስ ቅዱስ ከፍተኛ የሆነ ዕውቅና መስጠት አለበት። ዕውቅና መስጠት አለብን። ሳሚት ማድረግ አለብን። መንፈስ ቅዱስን መፈለግ አለብን። እና አሁን ባለንበት ሁኔታ ባለፉት ሳምንታት እንደጀመርኩት ሪቫይቫል እንዳለ የሚናገሩ ሰዎች አሉ። እኔ በግሌ እንደተናገርኩት አሁን ባለው ሁኔታ ሪቫይቫል እንደተነሳ አላምንም። የማላምንበትን አንዳንድ ምክንያቶች ተናግሬ ነበር። አንደኛው በምድሪቱ ላይ የፈሪሃ እግዚአብሔር ጉድለት በተለይኛ በመናየው አካባቢ በተለይ ጎላ ብሎ ወጣ አገልግሎቶች አካባቢ በአገልጋዮች አካባቢ በእኛ በአገልጋዮች አካባቢ ቤተክርስቲያን መሪዎች አካባቢ ፈሪሃ እግዚአብሔር ለመኖሩ ማስረጃ የለም። ሰዎች እግዚአብሔርን አይፈሩም። ሪቫይቫል ሲሆን ሙላት በሚሆንበት ጊዜ የመንፈስ ቅዱስ መገኘት በሚሆንበት ጊዜ አንዱ ከሚያመጣቸው ተጽዕኖች ከሚፈጥሩ ተጽዕኖች በጎ ተጽዕኖች ልበላቸው በጎ ተጽዕኖች መካከል ከእግዚአብሔር ፕሬዘንስ ጋር ከሃልወቱ ጋር የሚመጣው ፈሪሃ እግዚአብሔር ነው። ይህንን ሁላችሁም አብራችሁኝ እንደምትስማሙና እንደምትመሰክሩ ተስፋ አደርጋለሁኝ። በአንድ ጉባኤ ላይ በአንድ አካባቢ የእግዚአብሔር መገኘት እንደመጣ ሲታወቅ እግዚአብሔርን ማክበር ይኖራል። እግዚአብሔርን መፍራት ይኖራል። ፈሪሃ እግዚአብሔር በሰው ላይ ይሆናል። የሽሽት አይነት ሳይሆን የአክብሮት አይነት ፍርሃት ይኖራል። አሁን ይሄን ብዙ አላይ አገልጋዮች አካባቢ ላይ ሀልወተ እግዚአብሔር ብዙ አካባቢ አትሊስት እኔ በማገለግልባቸው ብዙ አካባቢዎች የእግዚአብሔር መገኘት ሀልወተ እግዚአብሔር ለመኖሩ ማስረጃዎችን አልመለከትም። እና ፈሪሃ እግዚአብሔር በሌለበት ፕሬዘንስ የለም ማለት ነው። ፕሬዘንስ በሌለበት ደግሞ ሪቫይቫል አለ ለማለት በጣም አስቸጋሪ ይሆናል። ይህንን ብቻ አይደለም ያነሳነው። ባለፈው ሳምንት ፈውሶችና አርነት መውጣትን በተመለከተ እውነተኛና ዘላቂ መሆን አለባቸው። መንፈስ ቅዱስ አንድን ሰው ፈውሻለሁ ካለ ሊሞት አይችልም። መፈወስ ነው ያለበት። ምክንያቱም መንፈስ ቅዱስ እውነተኛ ስለሆነ የእውነት መንፈስ ተብሎ በመጽሐፍ ቅዱስ ውስጥ ተጽፎ እናገኛለን። በመጽሐፍ ቅዱስ ላይ የምናገኛቸው በጌታ በኢየሱስ ክርስቶስም የተከናወኑ ፈውሶች ከዛም በኋላ በደቀ መዛሙርቱ የተከናወኑ ፈውሶች በሙሉ እውነተኛና ዘላቂ የሆኑ ናቸው እንጂ ስቴጅድ የሆኑ አይደሉም፣ ወይም ደግሞ የተፈበረኩ አይደሉም፣ ወይም ደግሞ ስነ ልቦናዊ የሆኑ አይደሉም፣ ወይም ደግሞ ሰዎችን ወደ አንድ ይሄ ማስ ሂስቴሪያ የሚሉት ፈረንጆቹ አለ ወደ የጀማ ወደ ሆነ እብደት በማምጣት በጮህት እንደዚህ የሚከናወኑ አይደሉም። ዘላቂ መሆን አለባቸው። እና እነዚህ ፈውሶች ደግሞ የእውነተኛ ከሆኑ በሕክምና መረጋገጥ መቻል አለባቸው። ሕክምና የሚፈራ የመንፈስ ቅዱስ ፈውስ የለም። እና አርነት መውጣቶችን በተመለከተ ፈውሶችን በተመለከተ ብዙ ቅር የሚያሰኙ ነገሮችን እንሰማለን። አንዳንድ ጊዜ ሰዎቹ በህይወት ሁሉ የሌሉ ሰዎች ምስክርነታቸው እንደሚተላለፍ ሰዎች በቅሬታ ሲናገሩ ይደመጣል። ስለዚህ እነዚህ ነገሮች እውነተኛ ሪቫይቫል በሚሆንበት ጊዜ እውነተኛና ዘላቂ የሆኑ
በመጽሐፍ ቅዱስ የምናያቸው ብቻ አይደለም፣ በታሪክ ውስጥ ያየናቸው በምድራችንም ላይ ሪቫይቫሎች ተነስተው እንደነበረ በየወቅቱ ይህ የምናውቀው ጉዳይ ነው። እነዚህ አንዱ ከሚታዩ ማረጋገጫዎች አንደኛው ነው። ሌላ ግን ያነሳነው ሐሳብ እንደነበረ ትዝ ይላችኋል። ባለፈው ሳምንት ሪቫይቫል በሚሆንበት ጊዜ ጌታ ኢየሱስ ክርስቶስ ቅድም እንደነገርኳችሁ ስለ መንፈስ ቅዱስ ያበሰረን እሱ ነው። መንፈስ ቅዱስ በመጣ ጊዜ እኔን ያከብረኛል ነው ያለው። ወደ እውነት ይመራቸዋል ብሏል፣ ያስተምራቸዋል ብሏል፣ ያጽናናቸዋል ብሏል። ሌላ ግን ያለው እኔን ያከብረኛል ነው ያለው። መንፈስ ቅዱስ ወደ ጉባኤ መምጣቱ ህልውናው በእርግጥ በዛ ጉባኤ ለመኖሩ ማስረጃው ሰው አይደለም የሚታየው፣ ሰው አይደለም የሚደምቀው፣ ሰው አይደለም የሚከብረው፣ ሰው አይደለም ከፍ ከፍ የሚለው። አሁን በእኔ ግምት ምድሪቱ ላይ ስጋ የሸተተ ነገር አለ። ሰው የሚሸት ነገር አለ። ኢየሱስ ክርስቶስን የሸፈነ ነገር አለ። በእውነት ምልክቶችና ድንቆች ተአምራቶች፣ ምልክት እኮ ወደ እውነተኛው ምንጭ ወደ ጌታ ወደ ኢየሱስ ክርስቶስ ነው ማመልከት ያለባቸው። ይህንን በተመለከተ መጽሐፍ ቅዱሳዊ ማስረጃ እንዳለ ሁላችንም እናውቃለን። ለምሳሌ የሐዋርያት ሥራ ምዕራፍ 3 ላይ ስትመለከቱ ጴጥሮስና ዮሐንስ ወደ ቤተ መቅደስ ሄደው ከማህፀን ጀምሮ ሽባ የነበረውን ያንን ሰው ከፈወሱት በኋላ ሰዎች ወደ እነሱ እንደተሰበሰቡ ነው የምንመለከተው። የሐዋርያት ሥራ ምዕራፍ 3 ቁጥር 11 ላይ እርሱም ጴጥሮስና ዮሐንስን ይዞ ከሽባነት የተፈወሰው ማለት ነው። ጴጥሮስ ብርና ወርቅ የለንም፣ ያለንን ይህንን ግን እንሰጣለን፣ በኢየሱስ ክርስቶስ ስም ተነሳና ተመላለስ ብሎ እጁን ይዞ ያስነሳው በጌታ በኢየሱስ ስም ተአምራ የተደረገለትን ሰው ማለት ነው። እርሱም ጴጥሮስና ዮሐንስን ይዞ ሳለ ሕዝቡ ሁሉ እየተደነቁ፣ ማንም አይገረማል ተአምራት ሲሆን፣ ምልክት ሲሆን፣ ድንቅ ሲሆን የሃይተውት ሰምተውት የማያውቁት ነገር ነው ብዙዎቹ ማለት ነው። እና ከእናቱ ማህፀን ጀምሮ ሽባ የነበረ ሰው ቁርጭምጭሚቱ ጸንቶ ጤንነቱ ተመልሶ ዘሎ ሲቆም ማንም አይገረማል እና እየተደነቁ የሰለሞን ደጅ መመላለሻ በሚባለው አብረው ወደ እነርሱ ሮጡ ይላል፣ በመገረም ማለት ነው። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? የአብርሃምና ይስሐቅ ያዕቆብም አምላክ የአባቶቻችንም አምላክ እናንተ አሳልፋችሁ የሰጣችሁትንና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። እናንተ ግን ቅዱሱን ጻድቁንም ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወትንም ራስ ገደላችሁት እያለ ከራሱ ላይ ዲፍሌክት አድርጎ ወደ ኢየሱስ ክርስቶስ ትኩረቱን ወደ ኢየሱስ ክርስቶስ ያደርገው። ይሄ የሆነው በእኛ እግዚአብሔርን በመፍራታችን አይደለም፣ በጽድቃችን አይደለም፣ የተለየን ሰዎች ስለሆነን አይደለም፣ ከስሙ የተነሳ ነው ብሎ ስለ ኢየሱስ ክርስቶስ ሲመሰክር እናያለን። አሁን ግን እኔ የምመለከተው አብዛኛውን ጊዜ ክሬዲቱን ሰዎች ሲወስዱ ነው፣ ምስጋናውን ሰዎች ሲወስዱ ነው። ሰዎችም ሲመሰክሩ ወደ ሰዎች ነው የሚያመለክቱት። ሰዎች በእርግጥ ነው ሊመስላቸው ይችላል፣ አዳዲሶችም ከሆኑ ሊመስላቸው ይችላል፣ በእምነታቸው አልበሰሉም ከሆኑ የመጣንበትም ባህል ብዙ ጥንቆላን ሰዎች ተለማምደው የሚመጡበት ስለሆነ ያ ሰው ነው ብለው አይኖቻቸውን ትኩረታቸውን በዛ ሰው ላይ ሊያደርጉ ይችላሉ። አገልጋዩ ግን ልክ እነዚህ ሰዎች ጴጥሮስና ዮሐንስ እንዳደረጉት ለምንድነው የሰውን አይን ምናልባት ተአምራት ተቀበልኩ የሚለውን አይን ወደ እውነተኛው ምንጭ ወደ ኢየሱስ ክርስቶስ የማያዞሩት? ይህንን ብዙ በምድራችን ላይ የምናየው በሚዲያ ላይ የምናየው ጉዳይ ነው። ሰዎች ናቸው የሚደምቁት። አሁን ከቃል ውስጥ አውጥቼ ነው እየነገርኳቸው ያለሁት። መታየት ያለበት መድመቅ ያለበት በእውነተኛ ሪቫይቫል ውስጥ ኢየሱስ ክርስቶስ ነው። መንፈስ ቅዱስ ከመጣ የሚያከብረው ኢየሱስ ክርስቶስን ነው። ሌላም በዚህ በሐዋርያት ሥራ ምዕራፍ 14 ላይ የተፈጸመ ነገር አለ። በቁጥር 8 ላይ በልስጥራንም እግሩ የሰለለ ከእናቱ ማህፀን ጀምሮ አንካሳ የሆነ
ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበር ይላል። ይህም ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግርህ ቁም አለው። ብድግ ብሎም ተነስቶ ይመላለስ ነበር። ሕዝቡም ጳውሎስ ያደረገውን ባዩ ጊዜ ድምፃቸውን ከፍ አድርገው በሊቃኦንያ ቋንቋ አማልክት ሰዎችን መስለው ወደኛ ወርደዋል አሉ። በርናባስንም ዴያ አሉት፣ ጳውሎስንም እርሱ በመናገር ዋና ስለነበረ ሄርሜን አሉት። ከከተማውም ፊት ቤተ መቅደስ ያለው የዲያ ካህን ኮርማዎችና የአበባ አክሊሎች ወደ ደጃፍ አምጥቶ ከሕዝቡ ጋር ሆኖ ሊሰዋላቸው ወደደ። ሐዋርያት በርናባስና ጳውሎስ ግን ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሁ ሮጡ፣ እንዲህም አሉ፣ እናንተ ሰዎች ይህን ስለምን ታደርጋላችሁ? እኛ ደግሞ እንደናንተ የምንሰማ ሰዎች ነን። ከዚህም ከንቱ ነገር ሰማይና ምድርን ባህርንም በእነርሱ ያለውንም ሁሉ ወደ ፈጠረው ወደ ሕያው እግዚአብሔር ዘወትሩ ዘንድ ወንጌልን እንሰብካለን። ተመልከቱ፣ ከራሳቸው ላይ ነው ዲፍሌክት አድርገው ወደ እግዚአብሔር ያመለከቱት። ልብሳቸውን ቀደዱ ነው የሚለው። ተቀብለው እንደ ውሃ ጠጡት አይልም። ትክክል ነው አሉ አይልም። ስለዚህ እውነተኛ ሪቫይቫል በሚሆንበት ጊዜ ክብሩ ለእግዚአብሔር ነው የሚሆነው። ምልክቶች ወደ ኢየሱስ ክርስቶስ ነው የሚያመለክቱት። ወገኖቹ ይህንን መዘንጋት የለብንም እና ሪቫይቫልንና ሙላትን በተመለከተ ሊከሰቱ ስላሉ ነገሮች አንዳንድ ነገሮችን አንስተን መነጋገር ስላለብን የሚመጣው ሳምንት እግዚአብሔር ቢፈቅድ በዚህ ሐሳብ ላይ እንቀጥላለን። ለዛሬው ጌታ ኢየሱስ ክርስቶስ ይባርካችሁ። በመንፈስ ቅዱስ ያልተሞላችሁ ሰዎች ኢየሱስ ክርስቶስ በመንፈስ ቅዱስ እንዲያጠምቃችሁ መጠየቅ ትችላላችሁ። ኢየሱስ ክርስቶስን እንደ ግል አዳኛችሁ ያልተቀበላችሁ ሰዎች ባላችሁበት ስፍራ ተንበርክካችሁ ኢየሱስን ወደ ልባችሁ ጋብዙ። እሱ ስለ ኃጢአታችን ሞቷል፣ ንጹህ የሆነ ደሙን አፍስሷል። ንጹህ በሆነ ደሙ እንድትታጠቡ አበረታታችኋለሁ። ጌታ ይባርካችሁ።